መከተል ሕይወትን መከተል ነው። ይሄን ሕይወትን እናገራለን። ሚገርመው እየጠላንን እንወድሃለን። ምክንያቱም አስቀድሞ ወደዋልና ላንተ የተሰዋ ጌታ አለ፣ ላንተ የከፈለ ጌታ አለ፣ ላንተ የተገረፈ ጌታ አለ። እሱ ሲናገር እንደዚህ አለ፣ እወድሃለሁ አለ። እኔ ያንን መልእክት ነው ማስተላለፍ። ተወደሃል ወዳጄ፣ ተወደሃል። አንተ ኃጢአተኛው ተወደሃል። አንተ ሸክም የከበደ ተወደሃል። እግዚአብሔር ይወዳል። እግዚአብሔር ይወዳል። ዘመዶች ባይወዱ፣ አባት እናት ባይወዱ፣ እግዚአብሔር ይወዳል። እግዚአብሔር ሕይወት ይሆናል። ስላንተ ሲናገር እንደዚህ ይላል፣ እኔ አለ መልካም እረኛ ነኝ አለ። አየህ የሚጠብቅ አምላክ አለ። ሕይወትን የሚጠብቅ አምላክ አለ። ከሩቅ ሆኖ በጎችን ሳይሆን ከበጎች ጋር ሆኖ ስላንተ መስዋዕት የሆነ ያው መስዋዕት የገባለ አለ። ያ ለእስራኤላውያን የሚቀርብላቸው በግ አለ። ላንተ ግን አለ ዮሐንስ ሲናገር እንሆ አለና የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። የበግ ከገባ ኃጢአት የለም። የበግ ከገባ በደል አይቆጠርም። የበግ ከገባ በደል አይታይም። ምክንያቱም እንዲህ ይላል ጳውሎስ ሲናገር የቀድሞውን ኃጢአት በእግዚአብሔር ችሎታ ስለመተው ነው። አንተ ኃጢአተኛ ነህ አይደል? አንተ በደለኛ ነህ አይደል? በእግዚአብሔር ችሎታ ተተወልሃል። በክርስቶስ ስታምን እግዚአብሔር ኃጢአትን ይቅር ብለዋል። አያውቆም፣ አያስታውሰውም። ለምን ካልከኝ የእግዚአብሔር ችሎታ ነው። በእግዚአብሔር ችሎታ ታምናለህ ወይ? በራስህ አቅም ስለዚህ እግዚአብሔር ችሎታ የሆነው ኢየሱስ ይወድሃል። ከኃጢአትህ በላይ ይወድሃል። ካንተ ጉልበት በላይ ይወድሃል። ካንተ ጾም ጸሎት በላይ ይወድሃል። ካንተ የተለያየ መንገድ በላይ ይወድሃል። ወዳጆቼ ደስ ይበላችሁ፣ ተወዳችኋል። እግዚአብሔር ፍቅር ነው። ይኸው መጽሐፍ ስለሱ ሲናገር እንደዚህ አለ፣ በእርሱ የሚያምኑ ሁሉ አለና የዘላለም ሕይወት እንዲኖራቸው አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል። እኔ መወደዴ ገብቶኛል። እናንተ ተወዳችኋል እያልኩ በዘላለማዊ ፍቅር ተወዳችኋል። በእግዚአብሔር ፍቅር ተወዳችኋል። አይ አስቀድሞ እሱ ወዶናል። ስለዚህ እንወደዋለን። ይኸውና ሐዋርያት ሲናገር እንደዚህ አለ፣ ሕይወት ተገልጦ አይተናል፣ ነክተነዋል፣ ዳስሰነዋል አለ። እንመሰክራለን። አይ ሐዋርያት የቀመሱትን ሕይወት እኛ ያን ሕይወት በእምነት አይተነዋል። ያ ሕይወት በእምነት አይተነዋል። ዛሬም ያ ሕይወት ይታደጋል። ያ ስም ዛሬም ይታደጋል። መጽሐፋችን ሲናገር እንደዚህ ይላል፣ አጭር ነገር መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠን አንድ ስም ኢየሱስ ያድናል። ኢየሱስ ይታደጋል። በዚህ ስም አምናችሁ በዚህ መከና ያገባችሁ እድለኛ ናችሁ።